ዛሬ የምናካሄደው ፕሮግራም የስራ ዕድል ፈጠራ ምክር ቤት ውይይት ነው የምናካሄደው። ይህ ምክር ቤት ሲቋቋም ከስራ ዕድል ፈጠራ አኳያ ስራ ዕድል የሚፈጠር በሁሉም ሴክተሮች አጋር አካል ድርሻና በጋራ ቅንጅት ስለሆነ ይህን ዓላማ ያደረገ አደረጃጀት ነው። ከአሁን በፊት የስራ ዕድል ፈጠራ ግብረ ኃይል በሚል የሚጠራ የነበረ ከቅርብ ጊዜ ወዲህ ደግሞ ራሱን አስችሎ የስራ ዕድል ፈጠራ ምክር ቤት በሚል በአዲስ ተቋቁሞ በዚህ መንገድ ሁሉም አካል የራሱን ድርሻ ወስዶ እንደ ከተማ የስራ ዕድል ፈጠራችን ተግባር ለማሳለጥ ዓላማ ያደረገ አደረጃጀት ነው። ይህ አደረጃጀት ሲደራጅ የተቋሙ ቁልፍ የሆነ ዋና የሆነው የስራ ዕድል ፈጠራን ተግባር የሚያሳልጥ ነው። ከስራ ዕድል ፈጠራ አኳያ ተቋሙ የሚሰራው ተግባር ከማደራጀት ከማሰልጠን ባለፈ ሌሎች በርካታ የሆኑ ስራዎች የሚሰሩ በአጋር አካላት ናቸው። ስለዚህ የአጋር አካላት ሚና ቁልፍ ድርሻው ከፍ ያለ ነው። ኮሌጅ ብንወስድ ሰልጣኝን ከቴክኒካል ስልጠና እስከ ኢንተርፕረነርሺፕ ስልጠና ይሰጣል። ከዛም ማለት ብሎ የኢንዱስትሪ ኤክስቴንሽን ስልጠናዎች ድጋፎችን ያደርጋል። ጸደይ ባንክን ብንወስድ ከብድር ማሰራጨት ጀምሮ ለስራ ፈላጊዎች ወይም ለኢንተርፕራይዞች የብድር አቅርቦት ይሰጣል። ዋልያ ካፒታል ካን ብንወስድ ለኢንተርፕራይዞች የማሽን አገልግሎት በሊዝ ይሰጣል ማለት ነው። አልማን ብንወስድ በአልማ አማካኝነት በርካታ የሆነ የስራ ዕድል ይፈጠራል። ከአሁን ቀደም ዘርፈ ብዙ የሆኑ ተግባሮች እንደከተማ በአልማ በሚሰበሰብ ገቢ አማካኝነት በርካታ የሆኑ ስራዎች ሲከናወኑ ቆይተዋል። በዘንድሮ ዓመትም ተጠናቆ የተመረቀው የቴክኒክና ሙያ ኮሌጅ የአስተዳደር ህንፃን መውሰድ እንችላለን። በአልማ በጀት ሙሉ ለሙሉ ግንባታው ተጠናቆ ለተቋሙ አገልግሎት እንዲሰጥ ተደርጓል። ስለዚህ አልማ ዘርፈ ብዙ ተግባር እየሰራ ነው ያለው። ሌሎች አጋር አካላትን ብንወስድ በየድርሻቸው ሁሉም የራሱን የሆነ ድርሻ ነው። ከተማና መሰረተ ልማትን ብንወስድ ለምንፈጥራቸው የስራ ዕድል ፈጠራዎች ቦታ ከማመቻቸት፣ ጸጋዎችን ከማመቻቸት፣ ሼዶችን በመገንባት ቁልፍ የሆነ ተግባር ይሰራል። ያም ብቻ አይደለም። በከተማ ደረጃ የሚሰሩ መሰረተ ልማቶች ላይ የስራ ዕድል መፍጠሪያ አማራጮች እንዲሆኑ አልሞ ይሰራል ማለት ነው። ንግድ በዚህ ዘርፍ ላይ የተሰማሩ በስራ ዕድል ፈጠራ ላይ የተሰማሩ ኢንተርፕራይዞችን ፈቃድ በመስጠት ህጋዊ ሆነው እንዲነግዱ ወደ ንግድ ማረግ ውስጥ እንዲገቡ ህጋዊ ነጋዴ እንዲሆኑ የተሻለ አትራፊ እና የተሻለ ተንቀሳቃሽ የሆነ ኢንተርፕራይዞች ሆነው እንዲዘልቁ ድጋፍ ያደርጋል። ሌሎች ሴክተሮችን በየድርሻችን የየራሳችን የሆነ ቁልፍ የሆነ ተግባር አለብን፣ ድርሻ አለብን። ይሄን በቅንጅት መስራት ካልቻለ እንደ ከተማ 6000 ስራ ፈላጊ የስራ ዕድል ልንፈጥር አንችልም። ሁሉም አካል በቅንጅትና በርብር የስራ ዕድል ፈጠራ በትኩረት መስራት ከቻል እንደ ከተማ ተቋሙ ያቀደውን የስራ ዕድል ፈጠራ ተግባር ማሳለጥ፣ ውጤታማ ማድረግ፣ ወጣቱን ለዳቦ ማብቃት እጅግ በጣም ወሳኝ ተግባር መስራት ይቻላል። ለዚህም ነው ይህ አደረጃጀት ራሱን ችሎ የስራ ዕድል ፈጠራ ምክር ቤት በሚል ሁሉም አካል ያለበት እዚህ ያለን የአጋር አካላትን እዚህ ያለን የምክር ቤት አባላትን የየራሳችን ድርሻ ስላለን ነው በዚህ መንገድ የስራ ዕድል ፈጠራ ምክር ቤት አደረጃጀት እንዲደራጅ የተፈለገው። ለዚህ በዚህ ልክ ወስደን ተግባራችን በቅንጅት ከተቋሙ ጋር የምንሰራቸውን የስራ ዕድል ፈጠራ ተግባራትን እየተቀናጀን የተሻለ ስራ በመስራት አግዘን ተጋግዘን በከተማ ደረጃ ያለን ስራ ፈላጊ ወጣቶችን ዳቦ እንዲበሉ የማድረግ ስራ የሁላችን ቁልፍ ተግባር ሊሆን ይገባል ማለት ነው። ስለዚህ ዛሬ የምንወያየው ይህን ዓላማ ያደረገ ተግባር የስራ ዕድል ፈጠራ ምክር ቤት ውይይት ለማካሄድ ነው። የውይይት የሚፈለገው በየወሩ ቋሚ በሆነ መንገድ ውይይት ተጠናክሮ እንዲቀጥል ይፈለጋል። በ2018 በጀት ዓመት የመጀመሪያችን ነው ዛሬ ውይይት ያካሄድናል። ቀጣይነት ባለው መንገድ ራሱን አስችለን በየወሩ ቋሚ በሆነ መንገድ እየተነጋገርን የሚያጋጥሙ ችግሮችን በጋራ መፍትሄ እያስቀመጥን ተግባሩን እየገመገምን የምንመራ ይሆናል። ይህ ሲባል እዚህ ያለ አካል የየራሱ እቅድ ይኖራል፣ የየራሱ ተግባር ይኖራል። ስለዚህ ሁላችንም
በየተቋማችን በየዘርፋችን የራሳችን ድርሻ ወስደን ተግባሩን እየገመገምን የምንመራበት ያጋጠሙ ችግሮችን ደግሞ በጋራ መፍትሄ የምናስቀምጥበት ተግባር ሊኖረን ይገባል ማለት ነው። ስለዚህ በዚህ ልክ እያንዳንዱን ስራ ተቀናጅተን የምንሰራ ይሆናል። በዚህ መንገድ ውይይታችን ለዚህ ምክር ቤት አባል ሊበጅ የሚችል አጭር የሆነ ሰነድ የሚቀርብ ስለሆነ ሰነዱ ከቀረበ በኋላ የጋራ ምክክር የጋራ ውይይት ካደረግን በኋላ ጋራ መግባባት ፈጥረን ለቀጣይ ስራዎቻችን እኩል ሁላችንም ተልዕኮ ወስደን በጋራ በቅንጅት የምንሰራ ይሆናል ማለት ነው።